ወዳጄ በህይወት በጣም ትልልቅ የሆኑ ፈተናዎች እየመጡ ነው። እንግዲያስ ልንገርህ ወዳጄ፣ ጠንክረህ ስራ አልኩህ። ስኬትህ እየቀረበ ነው። የትኛውም አይነት ስኬት በችግር ውስጥ የሚመጣ ነው። ያ በችግር ውስጥ የመጣ የትኛውም አይነት የስኬት ምንጭ ስጋት የለውም ወዳጄ፣ ስጋት የለውም። ለምን መሰለህ? በትክክለኛ ስኬትና መንገድ ሊያሳልፍህ ሲፈልግ እግዚአብሔር ትልቅ ፈተና ነው የሚያመጣ በህይወትህ። ለምሳሌ መካድ ሊሆን ይችላል፣ መከዳት ሊሆን ይችላል፣ መታለል ሊሆን ይችላል፣ በሰዎች ማለት ነው፣ በሌላ ሰዎች። በዚህ ምክንያት አንተ ያለህን እንድታጣ ወይም ደግሞ ከነ ስራ መጀመሪያ እንድታጣና ያመንካቸው ሰዎች ደግሞ ጀርባ እንዲሰጡ ያደርጋል። በዚህም አለበዛ በህይወትህ ላይ ትልልቅ ፈተናዎች ከመጡ እመነኝ አልኩህ፣ እመነኝ፣ የእውነቴን ነው የምነግርህ። ትልልቅ ስኬቶች ከእንደዚህ አይነት ትልልቅ የሆኑ ችግሮችና ቻሌንጆች ጀርባ በሚፈለጉ መፍትሄዎች የሚገኙ ውጤቶች ናቸው። ስለዚህ አሁን በገጠመ ችግር ላይ ጭንቅላትህ መፍትሄ ናቸው ብሎ በቁጥር 1 2 3 4 እያለ ያስቀመጠልህን የመፍትሄ ሐሳብ እነሱን ጭራቸውን ያዛባቴ፣ እነሱን ጭራቸውን እዘህ እግዚአብሔርን እንዲያመላክት ንገረው። ያንን ጊዜ ጭንቅላትህ ከዘረዘራቸው የመፍትሄ ሐሳቦች መካከል እግዚአብሔር የራሱን መንገድ ያመላክታል። እንደ ራስህ የህይወት ዘይቤ ማለት ነው። እንደ ራስህ የህይወት ዘይቤ ምልክት ይነግራል። ያ ማለት ምን ማለት ነው መሰለህ? ለምሳሌ አንተ የፋይናንሻል ችግር ካለብህ ስራ ለመጀመር ጭንቅላትህ ከዘረዘራቸው የሥራ ዘርፎች ወይም ደግሞ በሞከራቸው ብሎ ያሰባቸው መንገዶች አንዱ በካፒታል ደረጃ ብዙም አስፈላጊ ያልሆነና እያደገ ሊሄድ የሚችል ተስፋ ያለው ዛሬ ግን እየተናቀ ያለው የዝቅተኛ የሥራ መስክ ነው ተብሎ ወደሚገፋው ስራ ጀምር ብሎ ያመላክታል። አየኸው? ስለዚህ አንተ ካለህ የፋይናንስ አቅም፣ የትምህርት ዝግጅት ወይም ደግሞ የህይወት ልምድህ የምታገኝባቸውን በቀላሉ የምታገኛቸውን ወይ በቀላሉ ልታከናውናቸው የምትችለውን የመፍትሄ ሐሳብ ያመላክታል ማለት ነው። ስለዚህ አንተ ያንን ችግር ለማለፍ ብለህ በጭንቀት ስትወጠር ሊመጡ የሚችሉ የመፍትሄ ሐሳቦች የስኬትህ መንደርደሪያ ቁልፎች ናቸው። ጅራታቸውን አትልቀቅ፣ ተከተላቸው። ያ ማለት ውስጥህ የሚነግርህን ማለት ነው። ውስጥህ የሚነግርህን ተከተል። ያ ማለት በራስህ አቅምና ችሎታ ነው እየተመራህ ያለ ማለት ነው፣ ከእግዚአብሔር ጋር ማለት ነው። በሰዎች ምርጫ እንዳትወስን። ሰዎች የሆነ ነገር መክረውህ የሆነ ቁልፍ ይደብቁብሃል። ስለዚህ የጀመርከው ነገር በሰዎች ተገፋፍተህ ከሆነ የሆነ ሰዓት የሆነ አሁንም ትንሽዬ እንቅፋት ሲፈጥር እነዛን ሰዎች ፍለጋ ልትሄድ ነው። እነዛ ሰዎች ደግሞ ትክክለኛውን የመፍትሄ ቁልፍ አይሰጡህም። እመነኝ አልኩህ፣ እመነኝ። የፈለገ ምናልባት እናትህ ልትሆን ትችላለች፣ አባትህ ሊሆን ይችላል። ከዛ ውጪ ያለው አካል ለአንተ ማስተርኪያ አይሰጥህም። ለምን? ያልፈኛል የሚል የጨለማ አስተሳሰብ ከጀርባችን አለ። ስለዚህ አንተ ማንን ተከተል አልኩህ? በጭንቀት ምክንያት የመጣውን የጭንቅላትህን የመፍትሄ ሐሳብ ከእግዚአብሔር ጋር ሆነ ተከተል።